ነው በሴተኛ አዳሪነት መሄድ ከፈለሽ ከዛ ዘይሽ ትጠፊያለሽ እንደዚህ ተብሎ ተነግሯት እሺ ብላ ምትይ ሴት ትኖራለች? እነሱ እኔ ማቀው ሳይናገሩ መስተንግዶ ብለው እንትን ብለው የሆነ ስራ ብለው አታለው ይልኳቸውና እዛ ከደረሱ በኋላ ነው ስለኛ አዳሪነት ዶነ የሚነግራቸው። እሱ እምቢ ካሉ ተገፈው። ቆይ ግን ምን ያስቃል? ሳቀ ማተቀ ኔቨር እንደዚህ ብሎ ተነግሯት ለሴተኛ አዳሪነት ነው ብሎ ተነግሯት እሺ ብላ ተስማምታ የምትሄድ ሴት አለች ብዬ አላስብም። ያው ኢትዮጵያ ውስጥም እሱን ስራ የምትሰራ ካልሆነች በስተቀር አቡ ስራዬ ብለው የሚሰሩት አሉ። እንግዲህ ፈጣሪ ይጠብቀን። ማንም ሰው ለእኛ እንግዲህ ለታናናሾቻችን አሁን ገባኝ። ጀለሴ የገባችው አሁን ተረዳኋት። እዚህ ጋር ገብታ ቪዲዮቼን አይታ ምናምን ብላ እዚህ ጋር ስትላጥ ገስት ላይ እዚህ ጋር የሚሰማ ወንድ ካለ ሴት የሚፈልግ ሄዶ ቪዲዮቿን እንዲያይላትና ፎሎ እንዲያረጋትና በውስጥ እንዲጀነጅናት። አይኔ ዘግይቼን ይገባኝ፣ ግን አሁን ገባኝ። ገብታ ቪዲዮቼን አይታ የሚለውን የደጋገመችው አሃ ቆንጆ ናት ማለት ነው እንዴ ብሎ አንዱ ሄዶ ቪዲዮቿን ቼክ እንዲያረግላት ፎሎ እንዲያረጋት ከዛ በውስጥ ሄዶ እንዲጀነጅናት። ለማያቅሽ ታጠኝ እና አልፋራራክሽን እንዴ ባናንብሽ ዘግይተንም ቢሆን ቆይቶም ቢሆን ነገሩ ገብቶናል። ሰላም ኪያ ወይ አቡ ሰላም ነው አለን። እንዴት ነሽ አቡ? ብሎክ አረግሽኝ እኮ እየተከታተልኩሽ ማርያምን። እኔ ምንም አላረኩሽና ብሎክ አረግሽኝ በግድ ነው። ሌላ ከፍቼ መጣ ማርያምን ሌላ ከፍቼ አቡ ማርያምን ይሄ ዜሮ ነው የሆነ አቡ ማርያም በጣም ከፈይላን ብሎ ያየውሽ ብሎ ምን በሚለው ብሎክ አረግሽኝ ብሎ ምን በሚለው ማርያም እናቴ የሚለው ይሄ ማርያም እናቴ ነው። ኦኬ ማርያም እናቴ ምን ብለሽ ጽፈሽ እኮ አረ ምንም ገብቼ ነበርና ኔትወርክ አስወጣኝ። እኔ ላውራ ገብቼ ነበር ወዲያው ኔትወርክ አስወጣኝ። ከዛ በኋላ አስገብኝ ታካሚ ነኝ አቡ እያልኩሽ ብሎ ካለ ማርያም ይወጣ የለም ማርያምን እንግዲህ ማርያም እናቴ የሲኒ አሁን እዚሁ ሳትሄጂ ልሽ ቆይ ብሎክ ሊስት ላይ እዚሁ ብሎክ ሊስት ውስጥ ላይ ማርያም ሲኒ ነው ያስኩት በጀሲኒ ምልክት ነው ፕሮፋይል ላይ ባለው እዚህ ውስጥ ብሎክ ውስጥ ያሉትን ዛሬ ተወለኩትን እኔ ምንም አልጻፍኩኝም። ቆይ እኮ እየፈለኩ ነው። ማርያም እናቴ የሚል አካውንት የለም ዛሬ ከተወለኩት ውስጥ ማርያም እናቴ ነው የሚለው እና ደግሞ እንዳለ ብሎክ ባይ ሀቢባ ነው የሚለው እንዳለ ይሄ እኔ ወለኩት ማርያም እናቴ የሚል የለም። አልከች መስዬ ቴንኪው እንኳን አየሽ የለም ውዴ ያየው ነበር። ለምንድን ነው የብሎክ ስልጣንሽን የማትጠቀሚው? አንድ ሰው ብሎክ ይላል። እኔ እንጃ አቡስና ከማርያም ብቻ ላይ ወለክ ተጠቀሚበት። እኔ አንድ ሰው ብቻ ላይ ወለክ ብሎክ ይላል። ያለኝ አስገባኝ። ወይኔ ውዴ የለም ፈልጌ የለሽም ማሬ። ሲኒ ነው ማለት አካውንትሽ ይሆናል። እሺ ማሬ ሚውት ተደርገሽ ይሆናል እንጂ አልተቦለክሽ የለሽም። ብሎ በጣም ከፋኝ ባይመጣ ማርያምንም ባይመጣ ምን ነው ይላል ብሎ ካለች ከፋኝ። በግድ መጥፎ ነገር ያልጻፈ ሰው ሲጀመር መጥፎ ነገር ራሱ ይሄ ኖርማል መጥፎ ነገር ይሁን ኖርማል ይሁን ስታስጠላም ትመስላለች ምናምን ኢትስ ኦኬ አያስቦልክም። ምንም አይነት ላይክ እኔን መልኬን ምናምን አያስቦልክም። ግን ይሄ በጣም ሰይጣናዊ ነገር የሚጽፉ ሰዎች ካሉ ይቦለካሉ። እነሱ ይቦለካሉ። እኔ ደግሞ አንዴ ከቦለኩኝ ገገማ ነኝ አላነሳም። እስከዛሬ ድረስ ቲክቶክ ላይ ቦልኬ ብሎክ የፈታውለት የለም። እሺ ብሎክ ሲሆን ፕሮፋይል ማንታጭኝ ገብቼ ሰርች አድርጌ ቪዲዮሽን ሳዩ ያሳየኛል። ከዛም እንትን ላይቭሽን ስነካ አያስገባኝ ብሎክ ይለኛል። አይ በቃ ብሎክ ቢሆን ኖሮ ቪዲዮ እቺንም አያሳይሽም ነበረ። አካውንት ኖት ፋውንድ ነበር የሚልሽ ላንቺ ብሎክ አይደለም። ፕሮፋይል እንትንሽ ቪዲዮ ይታይ አየሁት። ላይቭ ላይ ስነካ ስጫነ ብሎክ ይለኛል። ከላይ ብሎክ ተደርገሻል ይለኛል። ብሎክ ተደርገሻል ይለኛል። ብሎክ ተደርገሻል እኮ አይልም። አካውንት ኖት ፋውንድ ነው የሚለው። ብሎክ ተደርገሽ ቢሆን ኖሮ ውዴ እንደገና ብሎክ ተደርገሽ ቢሆን ኖሮ ቪዲዮዎቼን አያሳይሽም። ሰርች አድርገሽ ስሜን መጥቶልሽ ቪዲዮዎቼን አታይም ነበር። እንትን ሪስታርት አድርጊ ውስጥ ስልክሽን ሚውት ተደርገሽ ይላል። አዎ ሚውት ነው።
አሁን የታካሚን ሰዓት እያቃጠልሽ ነው ማሬ። እሺ በቃ በስመ አብ እንዴት እንደከፋኝ እግዚአብሔርን ስማ። አይክፋሽ የኔ ማር። እኔ መጥፎ ሰውን ካልሆነ በስተቀር ጥሩ ሰው ወዳለሁ። ወይ እኔ ማርያም ማያቺ ጋር እግዚአብሔር አንቺ ጋር ኖሬ እንዴት እንደሞ ብዙ ነገር ነው እኔ ካንቺ መማረው። በጣም ከፋኝ ባይ ስንት መከራ ይከፍቼ መጣሁኝ የኔ ፍቅር። እሺ እናቴ እሺ በቃ ወጥሻለሁ። እሺ ማይ ሞዳት እሺ ማይ እሺ የኔ ፍቅር ፈጣሪ ውደድሽ። እሺ እንትን አለቀሰች እኮ የተቦለከች መስሎት። አይ ብሎክ አይደለም ሚውት ነው የሚሆነው። ታካሚ እንትን ሀቡ ስልክሽ አጠገብሽ ነው ያለው። እኔንም አድርገሽኛል ሀቡ። ስለምወድሽ ሌላ ከፈትኩኝ ማርያምን። ወይ እና ከመሬት ተነስቼ አላረኩሽም። እርግጠኛ ነኝ መጥፎ ነገር ጽፈሽ ነው። ወደፊት ደግሞ ስትከፍቱም ደግሜ እቦልካችኋለሁ መጥፎ ሰዎችን። መጥፎ ሰው አንፈልግም እኛ፣ ጥሩ ሰው ነው የምንፈልገው። ጥሩ ሰው መከበብ ነው የምንፈልገው። መሲሻው ምን ነበር የጠየቅሽኝ የኔ ውድ? ስልክሽ አጠገብሽ ነው ወይ ያለው? የላኩልሽ እሺ አንቺ አይኔ አያይም። እርጅና መጣ ማረጋለሽ፣ ወደ ላይ ወደ ታች ማረጋለሽ። እርጅና መጣነት ያለሽ እንዴ። ሰላም እንትና ሰላም አርሴማ ጽፋልኛለች ዋትስአፕ ላይ ያየሁትን አንድ ያስገብኝ ብላ ስንት ሰዓት 5 ሰዓት ከ26 እስካሁን ትኖር ይሆን? አሁን ያየሁት እኔ እኮ ስልኬን እኮ መሲ ካላለችኝ እኮ አላየው። ሰላም አርሴማ አለሽ? ካለሽ ግቢ ማሬ። ምንም ሳላረግ ነው ታረግሽኝ ውዴ። ፎሎም ሲበዛ ኮማቾቹ ራሱ ምርር ይላችኋል። ኧረ እባካችሁ እዚህ ሞዴሬተር የለም እንዴ? እባካችሁ ፎሎዎቹን አስሉ። በተደጋጋሚ ፎሎ ስትሉ ራሱ ሚዩት ነው የምትደረጉት እንጂ አንዳንዴ ደግሞ በጣም መጥፎ ነገር ስትጽፉ ሚዩት። ግን ጥርስሽን አታሳስሪም እንዴ? ጀማል አንተ ሊያሳስብህ የሚገባው የሚስትክ ጥርስ ጉዳይ ነው። እኔ ባላለኝ ስለኔ